አንቺ ነሽ እኮ ጮሽው እንዴ እኔ ማለት ኤሌክትሪክ ነዝሮኝ ነው አንተ ምን ያስጮሃል አንቺ ስትጮይ ነው ያጮኩት ታዲያ እኔ ስጮት ደርስልኛለህ እንጂ አብረህ ትጮሃለህ መጀመሪያ በጮህ ደርሼ ነው በኋላ ባካል ምደርስልሽ እንዴ በዚህ ቀልቤን ትገፉታላችሁ ምን ሆነሽ ነው ስቶቡ ነዝሮኝ እኔ እኮ በምን እንደጮሽም እኮ አላወኩም ቀልቤን ገፈፍኩ በዚህ ምን እየሰራሽ ነው ቁርስ እየሰራው ነው ሌላም ይሆናል ምንድነው ዛሬ ቁርስ ያው የተለመደው ፍርፍር ነው ቁርስን ፍርፍር አይደል የምትወደው በቃ እንቁላል ሰራ ስልኮ ነው ጄኔ ነዘረኝ እና ዛሬም ፍርፍርና እንቁላል ነው የምንበላው አለበላ ምን ነው ዛሬ ቢያንስ የተለየ ነገር መብላት የለብንም በሲም አብሮክ ነው ምን ያምረኛል እንደው ቢያንስ ለዛሬ ነው የምልሽ እኮ ዛሬ ለየት ያለ ነገር ብንበላ እኮ ምን ዛሬ ምን የተለየ ነገር አለ ቆይ ዛሬ ቀኑ ምንድነው ወይ ለበስን አሃ ልትቆጭኛ መሻል እንዴ ዛሬ የደፈንኩበት ቀን አይደለም እንዴ እኮ ምንድነው የደፈንከው ጭራሽ እኔ እኮ እየቀለድሽ መስሎኛል በዚህ አይነትማ ቀኑን አታውቂው ቀኑንማ አውቀዋለሁ ሐሙስ ነው ሮክ እንዴ የኔ ከቤት አልወጣ ቀኑ ቢንታታብኝ ምን ችግር አለ የዛሬን ቀን አለማወቅ ምንም ችግር የለውም ጥሩ ሂሩቴ ምንም እኮ ችግር ነገ ጧት ያንቺ ቀን ይደርሳል እንተያያለን በዚህ አይነትማ ልጆቹም ቀኑን አያውቁትም ማለት ነው አይ ልጆቹማ ያውቁታል በስዬ ትምህርት ቤት ሄዱ የለ ጠይቃቸው አለው ከንቱ ማለት ከንቱ አይደለም አለው ማለት ከንቱ ማለት ተው በቃ ላንተ ባይሆን በስ ከንቱ ማለት አለው ቶ አትጨነቅ ከንቱ አለው ማለት ከንቱ አዎ በስዬ ጎበዝ አንተ ዛሬ ቀኑ ምንድነው እሁድ ነው ኧረ ገና ሮብ ነው ምን አለው እሁድ በሆነ በቃ ሮብ ብቻ ነው ቀኑ ሌላ ምንም የተለየ ነገር የለም አሃ የፀሐይ ግርዶሽ አለ ተብሏል ግን አንተሱም በምን አወቅ የምን ግርዶሽ ጨረቃ ፀሐይ ለ3 ደቂቃ ያክል ትከልላታለች ተብሏል ለ3 ደቂቃ ያክል ቀኑ ጨለማ ይሆናል ማለት ነው ማታ ይሆናል yes ዛሬ ትምህርት የለም ማለት እኮ ነው ለምን ነው የማይኖረው እና በማታ ሄጄ ልማርልሽ ነው ቆይ ከግርዶሽ ሌላ ምንም የለም የአየር ሁኔታውን ለማለት ፈልገህ ነው ማለት ከንቱ አለው ማለት ከንቱ